ሰላም። ዛሬ ሁላችንም የሚያሳስብ ምናልባትም በቅርብ ጓደኞቻችን ወይም በራሳችን የህይወት ገጽ ላይ ያነበብነውን አንድ ትልቅ የእንቆቅልሽ ጥያቄ ይዤላችሁ ቀርቤያለሁ። ጥያቄውም ሰዎች ለህይወታቸው የማይመጥናቸውን ወይም ሰላማቸውን የሚነሳ ሰው አውቀውም ይሁን ሳያውቁ ደጋግመው የሚመርጡት ለምንድን ነው የሚል ነው። ብዙዎቻችን ይህ ስናይ እንዴት እንዲህ አይነቱ ሰው ትመርጣለች ወይም ይመርጣል ብለን እንገረማለን። በዛሬው ቪዲዮአችን ይህንን እንግዳ የሚመስል ነገር ግን ሁላችንም የሚገዛ ጉዳይ በዝርዝር እንመለከተዋለን። ከሳይንስና ከስነልቦና እውነታዎች በመነሳት ለምን የተሳሳተ በር ላይ ደጋግመን እንደምናንኳኳና ከዚህ አዙሪት እንዴት መውጣት እንደምንችል በሰፊው የምናይ ይሆናል። ይህ ቪዲዮ ለሌሎች እንዲደርስ ላይክ ማድረጋችሁን አትርሱ። እንዲሁም ለቻናሉ አዲስ ከሆናችሁ መሰል ጠቃሚ ቪዲዮዎችን እንዲደርሳችሁ ሳብስክራይብ በማድረግ የደውል ምልክቷን ተጫኑ። እስከ መጨረሻው አብራችሁን ቆዩ። አሁን ወደ መጀመሪያው ምክንያት እናልፋለን። የመጀመሪያው ምክንያት የልጅነት ጠባሳችንና የድግግሞሽ ግዴታ። የስነ ልቦና ባለሙያዎች በትዳር አጋር ምርጫችን ዙሪያ የሚያነሱት አንድ እጅግ አስገራሚ እውነት አለ። እርሱም አሁን ለምንኖረው ህይወት ትልቁን ድርሻ የሚወስደው የልጅነት ጊዜያችን መሆን ነው። በስነልቦና ዓለም ውስጥ ሪፒቲሽን ኮምፐልዥን ወይም ደግሞ የድግግሞሽ ግዴታ የሚባል ጽንሰ ሐሳብ አለ። ይህ ማለት እኛ ሳናውቀው በልጅነታችን ከወላጆቻችን ጋር የነበረን አይነት ግንኙነት የሚደግሙ አጋሮችን በትዳር ህይወታችን ውስጥ የመምረጥ ከፍተኛ ዝንባሌ አለን። ሳናውቀው የለመድነውን ህመም ወይም ባህሪ መልሰን እንፈልገዋለን። ይህ በምሳሌ ለማስረዳት ያክል አንድ ሴት በልጅነቷ አባቷ ስሜቷን የማይረዳላትና የማይቀርባት ከነበረ እያደገች ስትሄድ ልክ እንደ አባቷ አይነት ቀዝቃዛ ስሜት ያለውን ወንድ የመምረጥ እድሏ ሰፊ ነው። ለምን ቢባል አንደኛ ይህ ሁኔታ ለሷ አዲስ ስላልሆነ በለመደችው ስሜት ውስጥ መኖር ትመርጣለች። ሁለተኛ ምክንያት ደግሞ በልጅነቷ ከአባቷ ያላገኘችውን ፍቅር እሱን በሚመስል ሌላ ወንድ በኩል አግኝታ ያንን ያላለቀ የልጅነት ፍቅር ለማሸነፍ በውስጧ ስለምትመኝ ነው። ውድ የሀበሻ ሳይክ ቤተሰቦች እስቲ ቆም ብላችሁ አስቡ። አሁን ያላችሁ አጋር ወይም ቀደም ሲል የነበራችሁ ፍቅረኛ ከእናታችሁ ወይም ከአባታችሁ ጋር ምን ተመሳሳይ ባህሪ አላቸው? በኮመንት ሴክሽን ላይ አጋሩን። ሁለተኛው ምክንያት ራስን ካለማከም የሚመነጭ የፍቅር አጋር ምርጫ። ፍቅር ሁሉንም ነገር የመፈወስ ተአምራዊ አቅም እንዳለው ማመኑ መልካም ቢሆንም የገዛ ውስጣዊ ስብራታችን ሳናክም ወደ አዲስ ግንኙነት መግባታችን ግን ሌላ ጣጣ ይዞብን ይመጣል። ካለፈ ህይወት የተረፉና ያልዳኑ የውስጥ ቁስሎች ባሉበት ሁኔታ ውስጥ ሁነን ፍቅረኛ ስንመርጥ ምርጫችን ከእውነተኛ ፍቅር የመነጨ ሳይሆን የቆሰለውን ማንነታችን የሚጠግንልን ሰው የመፈለግ ያክል ነው። ይህ ደግሞ በስሜት መላላጥ ላይ የተመሰረተ የተሳሳተ ውስጥ በመክተት ግንኙነቱ ገና ከጅምሩ አደጋ ላይ ይጥለዋል። ከዚህ ጋር ተያይዞ የሚመጣ ሌላ አደገኛ ጠንቅ ደግሞ ዝቅተኛ የራስ ግምት ወይም ሎው ሰልፍ ኢስቲም ነው። አንድ ሰው ስለ ራሱ ማንነትና ክብር ያለው አመለካከት ዝቅተኛ ከሆነ ሳያውቀው ራሱን ለአላስፈላጊ በደልና ተገቢ ላልሆነ ግንኙነት አሳልፎ ይሰጣል። እኔን ማን ይወደኛል ወይም ለእኔ የሚገባኝ ይሄ ብቻ ነው የሚሉ አሉታዊ አስተሳሰቦች አእምሮውን ስለሚቆጣጠሩት የሚደርስበትን የሞራልና የስሜት ጥቃት ሁሉ በትዕግስት አሜን ብሎ እንዲቀበል ያደርጉታል። በአጠቃላይ ራስን አለመውደድና የውስጥ ቁስልን ችላ ማለት ሁልጊዜም ቢሆን ለተሳሳተ የህይወት አጋር ምርጫ በር ከፋቾች ናቸው። ሶስተኛው ምክንያት በዶፓሚን የመታወር ምስጢር። ለመሆኑ በመጀመሪያው የፍቅር ሰሞን የፍቅረኞቻችን እንከን የማይታየን ለምን ይመስላችኋል? ምክንያቱ ከስነልቦናዊ ዝንባሌ በላይ ጥልቅ የሆነ የባዮሎጂ ምስጢር ስላለው ነው። በፍቅር ጠንከር ተደርገን በምንወድቅበት የመጀመሪያ ምዕራፍ ላይ በጭንቅላታችን ውስጥ እንደ ዶፓሚንና ኦክሲቶሲን ያሉ የደስታ የቅርበት ሆርሞኖች በከፍተኛ ሁኔታ ይረጫሉ። እነዚህ ኬሚካሎች ልክ እንደ ተፈጥሯዊ አደንዛዥ እጽ አእምሯችንን ስለሚቆጣጠሩት የአጋራችንን ድክመቶችና መጥፎ ባህሪያት እንዳናይ አይናችንን ሸፍነው ፍጹም አድርገን እንድንመለከተው ያደርጉናል። ይሁን እንጂ
ይህ በኬሚካሎች የታጀበ የማታለል ጊዜ ዘላቂ አይደለም። ጊዜ እያለፈ ሲሄድ በእነዚህ ሆርሞኖች ሳቢያ የሚፈጠረው የፍቅር ማዕበል መረጋጋት ይጀምራል። እንዲሁም የሰውነታችን ባዮሎጂካዊ መነቃቃት ወደ ቀድሞው መደበኛ ሁኔታው ይመለሳል። ያኔ ጭጋጉ ተገፎ ወደ እውነተኛ ዓለም ስንመለስ እስከዚያው ድረስ በፍቅር መጋረጃ ተሸፍነው የነበሩት የአጋራችን እውነተኛ ማንነቶችና ድክመቶች በግልጽ መታየት ይጀምራሉ። በዚህ ወቅት ነው እንግዲህ ብዙዎቻችን በመገረምና በጸጸት ስሜት ውስጥ ሆነን እረ እኔ ያፈቀርኩትና አሁን የማየው ሰው አንድ አይደሉም የሚል የውስጥ ሮሮ የምናሰማው። ይባስ ብሎ ደግሞ ይህ የእውነታ መጋረጃ የሚገለጠው በስሜት ተገፋፍተን የህይወት ዘመን ውሳኔ አሳልፈን ትዳር መስርተን አብረን መኖር ከጀመርን በኋላ ሊሆን ይችላል። ስለዚህ የመጀመሪያ የፍቅር ስሜት በአግባቡ ተረድተን ወሳኝ የህይወት ውሳኔዎችን በእርጋታና በበሰለ አእምሮ መወሰን የብልህነት መንገድ ነው። አራተኛ ምክንያት የብቸኝነት ፍርሃት። አራተኛውና ብዙዎቻችን ለከባድ ስቃይ የሚዳርገው ፈተና የብቸኝነት ፍርሃት ነው። በህይወታችን ውስጥ የሚፈጠረውን ባዶነት ከመጋፈጥ ይልቅ ብቻዬን ከሚሆንማ ከማንም ጋር ቢሆን እኖራለሁ በሚል የተሳሳተ ድምዳሜ ላይ የሚደርሱ ሰዎች ጥቂት አይደሉም። ይህ ፍርሃት በውስጣቸው እያደገ ሲሄድ ደግሞ አእምሯቸውና ልባቸውን ስለሚጋርደው ግንኙነቱ አደገኛ መሆኑን የሚጠቁሙ ግልጽ የሆኑ ቀይ መብራቶች ወይም ሬድ ፍላግስ እያዩ እንኳ ችላ እንዲሉና ራሳቸው እንዲያታሉ ያደርጋቸዋል። ነገር ግን ጊዜያዊ ብቸኝነትን ፈርቶ የማይመጥንና መርዛማ በሆነ ግንኙነት ውስጥ መቆየት ከራስ ማንነት ጋር እየተጣሉ በየቀኑ በጸጥታ ከመሰቃየት ሌላ የሚፈይደው ነገር የለም። ብቸኝነት ማለት ባዶነት ሳይሆን ራስን መልሶ ማግኛ፣ ጥንካሬን መገንቢያና እውነተኛ ሰላምን ማጣጣሚያ ወርቃማ ዕድል ነው። አምስተኛ ምክንያት ማህበራዊ ጫናና ግፊት። በሀገራችን በስፋት ከሚታዩና ለትዳር መፍረስ ዋነኛ መንስኤ ከሆኑት ጉዳዮች መካከል አንዱና ዋነኛው ምክንያት የማህበራዊና የባህል ግፊት ነው። በአብዛኛው የህብረተሰብ ክፍላችን ዘንድ ጋብቻ የግል ውሳኔ ከመሆን ይልቅ የማህበረሰብ ጉዳይ ተደርጎ ይወሰዳል። ይህ አይነቱ አመለካከት ደግሞ በግለሰቦች ላይ የሚታይና የማይታይ ከፍተኛ የስነልቦና ጫና በመፍጠር የራሳቸውን ዝግጁነት ሳይሆን የሰዎችን ፍላጎት እንዲያስቀድሙ ያደርጋቸዋል። በተለይም ከቤተሰብና ከቅርብ ጓደኞች የሚሰነዝሩት ዕድሜሽ እኮ ሄደ እና መቼ ነው የእናንተን ሰርግ የምንበላው የሚሉ ንግግሮች ወጣቶችን ክፉኛ ያጣድፋሉ። እነዚህ ጥያቄዎች ምንም እንኳን ከጥሩ ምኞት የሚመነጩ ቢመስሉም በተቃራኒው በሰዎች ውስጥ ከፍተኛ ጭንቀትና መገለልን ይፈጥራሉ። በዚህም ሳቢያ ወጣቶች የራሳቸውን የውስጥ ዝግጁነት ከማዳመጥ ይልቅ የህብረተሰቡን የጊዜ ሰሌዳ ለማሟላት ሲሉ ይሯሯጣሉ። በመጨረሻም ብዙዎች ሰው ምን ይለኛል ከሚል ፍርሃትና ከማህበረሰቡ ትችት ለመሸሸግ ሲሉ የረጅም ጊዜ ሁኔታዎችን ሳይመዝኑ ዘለው ትዳር ውስጥ ይገባሉ። ይህ የችኮላ ውሳኔ ደግሞ ውሎ አድሮ በትዳር ውስጥ ለሚፈጠሩ አለመግባባቶችና ለፍቺ መበራከት ዋነኛ መንስኤ ይሆናል። እውነተኛና ዘላቂ ትዳር ሊመሰረት የሚችለው ከውጭ በሚመጣ ማህበራዊ ግፊት ሳይሆን በሁለት ጥንዶች ጥልቅ መግባባትና የጋራ ዝግጁነት ላይ ሲመሰረት ብቻ ነው። ውድ የሀበሻ ሳይክ ቤተሰቦች፣ አሁን ወደ መጨረሻ ምክንያት ደርሰናል። የመግባባትና የኢሞሽናል ኢንተለጀንስ እጥረት። በሰዎች መካከል የሚኖር ጤናማ ግንኙነት የሚገነባው ሐሳብን በግልጽ በመለዋወጥና አንዱን የሌላውን ስሜት ተረድቶ ዋጋ ሲሰጠው ብቻ ነው። ይህ ክህሎት በሌለበት ሁኔታ ግን ትናንሽ አለመግባባቶች እንኳ ወደ ትልቅ ቀውሶች ሊያመሩ ይችላሉ። የራስን ማንነትና ስሜት በሚገባ አለማወቅ ሌላውን ሰው ዘልቆ ለመረዳት ትልቅ እንቅፋት ይፈጥራል። እኛ ራሳችንን በሚገባ ካልተረዳን ምን እንደሚያስደስተን፣ ምን እንደሚያስቆጣን ወይም ከህይወት አጋራችን ምን እንደምንፈልግ ለይተን ማወቅ ይሳነናል። ይህ በራስ ላይ የሚኖር የእውቀት እጥረት ደግሞ የሌላውን ሰው ስሜትና ፍላጎት በትክክል ለመረዳትና ለማክበር አስቸጋሪ ያደርገዋል። በመሆኑም የራሳችንን ስሜት መቆጣጠርና የሌላውን ሰው ስሜት መጋራት ካልቻልን የምንመርጠው ሰው ለእኛ የሚስማማ መሆኑን የምንለካበት ሚዛን ሙሉ በሙሉ ይዛባል። ምርጫችን በጊዜያዊ ስሜት እንጂ በዘላቂ መርሆች ላይ የተመሰረተ አይሆንም። በዚህም ምክንያት ለህይወታችንን ትክክለኛ ያልሆነን ሰው በመምረጥ ለወደፊት ጸጸትና ለግንኙነት መፍረስ ራሳችንን
አሳልፈን እንሰጣለን። ውድ የሀበሻ ሳይክ ቤተሰቦች በዚህ ቪዲዮ የተመለከትናቸው ሳይንሳዊ እውነታዎች በግልጽ እንደሚያሳዩን ለምን የተሳሳተ ሰው እንደምንመርጥ እንቆቅልሽን ፈተውናል። ይሁን እንጂ ይህ የጥፋት አዙሪት እኛ ለዘላለም ጠፍንጎ የሚይዝ የዕጣ ፈንታ እስር ቤት አይደለም። ይህንን መርዛማ ዕዶት ሰብሮ ለመውጣት ጤናማና ዘላቂ ሕይወት መገንባት ሙሉ በሙሉ በእጃችን ላይ ይገኛል። ለዚህ ደግሞ የመጀመሪያ እርምጃ ወደ ውጭ የምናማትረውን አይናችንን ወደ ውስጥ መልሰን የልጅነት ጠባሳችንንና ያልዳኑ የልብ ስብራቶቻችን በይቅርታና በብስለት ማከም ያስፈልጋል። ራሳችን በሚገባው ቀን ከገዛ ማንነታችን ጋር ስንታረቅና ለራሳችን የምንሰጠው ዋጋ ከፍ ስናደርግ እኛ የምንፈልገው ሳይሆን ጤናማ አጋር መሳብን እንጀምራለን። ከዚህ ባሻገር ከብቸኝነት ፍርሃትና ከማህበረሰቡ ሽንገላ ጫና ራስን ነፃ ማውጣት ወሳኝ መፍትሄ ነው። በጊዜያዊ ስሜትና በሆርሞኖች ማዕበል በመታወር የምንወስነው የችኮላ ውሳኔ ውሎ አድሮ የህይወት ዘመን እረፍት እንደምነሳን ተረድተን ማንኛውም ግንኙነት በእውቀት በምክንያትና በሳል በሆነ ኢሞሽናል ኢንቴሊጀንስ ልኬት መመዘን ይኖርብናል። ሰው ምን ይለኛል ከሚል ማህበራዊ እስር ቤት ወጥተን ግልጽነትና የልብ መግባባትን መሰረት ያደረገ ግንኙነት ስንመሰረት ብቻ ነው ከተሳሳተ በር ማንኳኳት የምንድነው። ውድ የቻናላችን ቤተሰቦች ዛሬ የተወያየንበት ይህ ጥልቅ ጉዳይ በህይወታችሁ ውስጥ እንዴት ይገለጻል? እናንተስ የፍቅር አጋር ስትመርጡ ከሁሉ በላይ ትኩረት የምትሰጡት በየትኛው መስፈርት ላይ ነው? ሐሳባችሁን በኮመንት ላይ አጋሩን። ይህ ቪዲዮ ለህይወታችሁ ከጠቀማችሁ ሳብስክራይብ በማድረግ የቤተሰባችን አባል ሁኑ። ሌሎች እንዲደርስ ላይክ እና ሼር ማድረጋችሁን አትዘንጉ።